ዳሽ ብቻ በሚለው ላይ ነው ዛሬ የምንነጋገረው። ዳሽ ብቻ ስለምን ይመስላችኋል? ዳሽ ብቻ ምንድነው? እስቲ ዳሽ ላይ ሙሉ ዳሽ ብቻ ጋ ብቻ ጋ ብቻ ሌላስ ገምቱ። ዳሽ ብቻ አንድ ቃልም አንድ ፊደልም መገመት ትችላላችሁ። ዳሽ ብቻ ጋ ብቻ ጋ እንሞላለን ዳሽዋ ላይ። አሁን እንግዲህ ይሄ ሰሞን በአብዛኛው ሰሞን ብዙ ሰዎች እየተጋቡ ያሉበት ወቅት ነው። በተለይም ከዚህ ከፋሲካ ጾም ከተፈታ በኋላ። ስለዚህ ስለ ጋብቻ ነው ማውራት የፈለኩኝ በአብዛኛው ማለት ነው። እኔ ይመስለኛል በዚህ ነገር ላይ በጣም በተለያዩ ሚዲያዎችም የተለያየ ጊዜ ትምህርት ሰጥቻለሁና እኔ ቃሉ ራሱ ሲመጣ እቺ ጋ የምትለው ብቻ የምታሳይ ናት ብዬ ነው ማምነው። ለምንድነው? ቀድምም እነዚህ ጥንዶች በመናወራበት ጊዜ በጣም የሚገርሙ ነጥቦችን አንስተን ተነጋግረናል። ሰው በተለይ በክርስትና እምነት በተለይ ሰዎች ከአንድ ሴት ጋር ነው የሚጋቡት። አንድ ወንድ ከአንድ ሴት ጋር ነውና ቀላል አይደለም ማለት ነው። አማራጭ የለውም፣ ሌላ መልክ የለውም፣ ሌላ ቅርጽ የለውም። እና ከአንድ ሰው ጋር እንዴት ነው የሚኖረው? ብዙ ጊዜ ረጅም ዘመን አይሰለችም ወይ አይጨንቅም ወይ የሚለውን ነገር ነው ማንሳት የወደድኩኝ። ስለዚህ ጋ ብቻ ሲል ምን ማለት ነው የሚለው መጀመሪያ ብናነሳ፣ አንደኛ አንድ ወንድ ከዛች ሴት ጋ ብቻ ማለት ነው። ከሷ ጋ ብቻ። ሌላ ታዲያ ከማጋ ሊሆን ይችላል ካልን፣ አንዳንዱ ዳሹ ላይ ስፖርት ብቻ ነው፣ ስፖርት ብቻ። አንዳንዱ ሶሻል ሚዲያ ብቻ፣ አንዳንዱ እናት ብቻ፣ አንዳንዱ አባት ብቻ፣ አንዳንዱ ልጅ ብቻ ነው። እቺ ጋን በተለያየ ነገር ቀይረናታል ማለት ነው። ለምሳሌ ጋ ብቻ የሚለው ዳሽ ብቻ ያልኩት ላይ እናት ብቻ የሚል ሰው አርፎ ከእናቱ ጋር መኖር ይችላል፣ በጭራሽ ማግባት የለበትም ማለት ነው። አባት ብቻ ዳሹ ላይ አባት ካለ አባት ብቻ ብሎ የሚኖር ሰው አርፎ ከአባቱ ጋር መኖር ይችላል፣ ከእናት አክስቱ ጋር መኖር ይችላል ማለት ነው። ምክንያቱም እንደዛ አይነት ትዳር ሊሰምር ስለማይችል። ዳሹ ላይ ብር ልናስገባ እንችላለን። ብር ብቻ፣ ገንዘብ ብቻ፣ ስራ ብቻ፣ ስልጣን ብቻ፣ እድገት ብቻ፣ ዝና ብቻ የሚሉ ሰዎች አሉ። ስለዚህ ዳሹ ላይ እነዚህ ትክክለኛው ጋ ብቻ የምንለው ያቺ ጋ ምንድነች? ከገንዘብ ጋር ነው የምንሆነው? ያቺ ጋ ምንድነች? ጋ ብቻ ነው የሚለው። ጋብቻ ለጋብቻ ብንሰጥም ያቺ ዳሽ ብቻ ስንል ያቺ ጋ ምንድነች? ገንዘብ ነች? ገንዘብ ብቻ ያዋጣል? ስራ ብቻ ያዋጣል? ከእናቴ ጋር በዚህ ጉዳይ እንዳመጣብኝ ያዋጣል? በአባቴማ እንዳትመጪ ያዋጣል? ስለዚህ ከምን ጋር ብቻ ነው የሚለውን ነገር ዛሬ በደንብ አጠርጥረን እናያለን ማለት ነው። አለበለዚያ ትዳር እየቀዘቀዘ በጣም ቦሪንግ ነገር ይሆናል ማለት ነው። አድካሚ ነገር ይሆናል ማለት ነው። እንግዲህ ይህንን በምናነሳበት ጊዜ ጋ ብቻ ስንል ከዛ ሰው ጋር ብቻ መሆን እንዴት ነው? እናትን ትቶ፣ አባትን ትቶ፣ እህትን ትቶ፣ ወንድምን ትቶ፣ ስልጣንን ትቶ፣ ገንዘብን ትቶ፣ ዝናን ትቶ እንዴት ነው ከሷ ጋር ብቻ የሚሆነው? እንዴት ነው ከሱ ጋር ብቻ የሚሆነው ልንል እንችላለን። ጥሩ ጥያቄ ነው። ጋ ብቻ ማለት ከሷ ጋር ብቻ ማለት ከሱ ጋር ብቻ ማለት መሰረት ጣል ማለት ነው። መሰረቱ ላይ እናት ትመጣለች፣ አባት ይመጣል፣ እህት ሊመጣል፣ ሁሉም ሊመጣ ይችላል። በመጀመሪያ ደረጃ እነዚህ ሁለቱ ብቻ አብረው ሊሆኑ ግድ ይላል ነው። ሁለቱ
ማይደራደሩበት ሁሌ ቅድሚያ የሚሰጡት ነገር ሊኖር ይገባል ነው። 100% አንዲት ሴት ለባሏ ቅድሚያ መስጠት አለባት። 100% አንድ ባል ለሚስቱ ቅድሚያ መስጠት አለበት። ምንም ነገር ዝንቡ እንኳን መታ ቅድሚያ ብትወስድ ትዳሩ መፈረካከስ ይጀምራል ማለት ነው። ለምን? ሁለቱ አንድ ሆነዋል ማለት ነው። ሁለቱ አንድ ሆነዋል። አንድ ከሆኑ በኋላ 100% ሴቷ ማሰብ ያለባት ቅድሚያ መስጠት ያለባት የባሏን ደስታ ብቻ ነው። ወንዱ ቅድሚያ መስጠት ማሰብ ያለበት የሚስቱን ደስታ ብቻ ነው። ከዛ የነሱ ወላጆች በዚህ ትዳር የሚደሰቱ የሚደመሙ የሚገረሙ ይሆናሉ፣ ወላጆቻቸው ራሳቸው። ከዛ የቀረው እዳው ገብስ ነው የሚባለው አይነት ይሆናል። እዚህ ጋር እንግዲህ እንደምናየው ለትዳር ለጥሩ ፍቅር ምንድነው የሚያስፈልገው ካልን ሚቹዋል ሪስፔክት ነው። ይሄ ነጮቹ የሚሉት ነው። ሚቹዋል ሪስፔክት ማለት መከባበር፣ እርስ በርስ መከባበር። ይቺን ጥቅስ አንብቧት ቤታችሁ ስትገቡ ኤፌሶን 5:33 የምትለዋል መከባበር ነው። ምንድነው ሚቹዋል ሪስፔክት? የጋራ መከባበር ሲባል መጽሐፉ ያስቀመጠው ምንድነው? ለሴትና ለወንድ ድርሻ ሰጥቷል ማለት ነው። ጋብቻ ሲኖር ድርሻ ሰጥቷል። ለሴቷ ስራ ሰጥቷል። መጽሐፉ ጳውሎስ ሲጽፍ ለወንዱም ስራ ሰጥቷል። ምንድነው ያለው? አንድ ወንድ ሚስቱን ይውደዳት፣ ሚስት ደግሞ ለባሏ ትገዛ ብሎ አስቀምጧል ማለት። ይሄ አሁን ብዙ ሰዎች ይከራከሩበታል። እንዴት ነው ሴት የምትገዛው? በተለይ ነጮቹ ከሰውነት ተራ ወጥቶ ተዋርደው ዝቅ ብለው ሰው ዕቃ ሆኖ ሰው ከቁስ አንሶ በሚኖሩበት ዓለም ላይ ፍቅር ጠፍቶ መተሳሰብ ጠፍቶ በሚኖሩበት ዓለም ላይ ምንድነው ብሎ ነው ማለት ነው። መጀመሪያ ሲጀምሩ ወንድና ሴት እኩል ነው የሚል ጽንሰ ሐሳብ አመጡ ማለት ነው። ወንድና ሴት እኩል ነው አንልም እኛ። ወንድና ሴት አይነጻጸሩም ነው የምንለው። የማይነጻጸሩ ተአምራቶች ናቸው። ወንድ በራሱ ተአምር ነው፣ ሴት በራሷ ተአምር ናት። ሲፈጠሩ ተለያይተው ነው። ስለዚህ እነዚህ የተለያዩ ነገሮች እኩል ሊሆኑ አይችሉም፣ አይነጻጸሩም። በአንዱ አንዱ ይበልጣል፣ በአንዱ ደግሞ አንዷ ትበልጣለች ነው የምንለው ተአምር ስለሆኑ። እነሱ ግን እኩል ናቸው ሲሉ ቀስ በቀስ ምን ይሆናል ማለት ነው? በአንድ ቤት ውስጥ ሁለት ወንድ ይኖራል ማለት ነው። አያችሁ፣ እኩል ነን የሚል ጽንሰ ሐሳብ ከመጣ ቀስ በቀስ በአንድ ቤት ውስጥ ሁለት ወንድ ወይንም ደግሞ ምን ሆነ ማለት ነው? በአንድ ቤት ውስጥ ሁለት ራስ አለ ማለት ነው። ያ ቤት የሚፈርስ ነው። ያ ቤት የሰይጣን መጫወቻ የሚሆን ቤት ነው። ሁለት ራስ ሲኖር፣ ሁለት ወንድ ወይም ሁለት ሴት ዞር አድርገን ካየነው ደግሞ ምን ማለት ነው? እኩል ከሆኑ ወንድም ከወንድ ጋር ይጋባ ነው። ሴትም ከሴት ጽንሰ ሐሳቡ በነገራችን ላይ ከዛ ነው የሚጀምረው። ወንድ ከወንድ ጋር ይጋባ፣ ሴት ከሴት ጋር ይጋባ የሚባለው እኩል ነን የሚለው ጽንሰ ሐሳብ ማይነጻጸሩ ሁለት ተአምራዊ የሆኑ ሁለት ብርቅ የሆኑ ሁለት በራሳቸው ውብ የሆኑ ሁለት በራሳቸው እንከን የሌላቸው ወንድ የሚባል ተአምር ሚራክል፣ ሴት የምትባል ተአምር ሚራክል እግዚአብሔር ላይቶ በደንብ ከፈጠራቸው አሰማምሮ አቆነጃጅተው ካስቀመጣቸው በኋላ ዘመዶቻችን መጡና ምን አሉ? እኩል ናችሁ የሚለውን ክርክር ቤት ውስጥ መጣ ማለት ነው። አሁን ብዙዎቹ ምንድነው የሚሉት? እኩል ነን ይላሉ። ልክ ምን ማለት ነው ይሄ? የሆኑ ሁለት ፍጥረቶች የማይገናኙት አሳና የሆነ የየብስ እንስሳ እኩል ነን ሲል ማለት ነው። አሳ የውሃ ነው አይደል? ዶሮ ደግሞ የየብስ ናት። አሳና ዶሮ ሲከራከሩ እኩል ነን ብለው ማለት ነው። ስለዚህ አሳው ዶሮዋን መጥቶ ሊያገኝ አይችልም፣ ምክንያቱም የብስ ላይ ነው ያለችው። ዶሮዋ ውሃ ውስጥ ገብታ አሳዋን ልታገኝ አትችልም። እነዚህ ሰዎች አጠጋጉና ምን አሉ ማለት ነው? አንቺም እኮ ያው ወንድ ነሽ፣ አንተም እኮ ሴት ነህ። ምክንያቱም ሁለት ወንድና ሴት እኩል ከሆኑ ምን ማለት ነው? ወንዱም ሴት መሆን ይችላል ማለት ነው። ሴቷም ወንድ መሆን ትችላለች። ይህንን ነው በሚስጥር እያስተማሩን የቆዩት ወይም ደግሞ የኖሩት ማለት ነው። አንድ ትዳር እንዲያምር፣ አንድ ቤተሰብ እንዲያምር ወደንም ጠላንም ምን ያስፈልጋል ማለት ነው? የቤቱ ራስ ያስፈልጋል ማለት ነው። ቤቱን የሚመራ የዛ ቤት ጌታ፣ የቤቱ አስተዳዳሪ ራስ የሚደመጥ የሚከበር፣ የማይጮህበት፣ የማይሰደብ፣ የማይናቅ
የቤት ራስ ያስፈልጋል ማለት ነው። ያ ካልሆነ ግን ያ ቤት መፍረስ ጀምሯል። ያን የማያደርግ አሁን በክርስትናው በነግራችሁ ምንድነው የሚለው? ወንድ የሴት ራስ ነው፣ የቤተ ክርስቲያን ራስ ደግሞ ክርስቶስ ነው ይላል። የቤተ ክርስቲያን ራስ የሆነው ክርስቶስ አንድም ጊዜ ቤተ ክርስቲያኒቷን ንቆ አያውቅም። ቤተ ክርስቲያኒቷ ደግሞ ክርስቶስን ከናቀች አትገኝም። ቤተ ክርስቲያን ክርስቶስን አትንቅም፣ ክርስቶስ ቤተ ክርስቲያንን አይንቅም። ግን ክርስቶስ የቤተ ክርስቲያን ራስ ነው፣ ወንድ ደግሞ የሴት ራስ ነው የሚለው ከዚህኛው ሐሳብ ከጳውሎስ ሐሳብ የሚመነጭ ነው ማለት ነው። በመሆኑም አሁን በዚህ ስቴፕ በዚህ ደረጃ መከባበር ሲኖር ወደ ምን ያድጋል? መከባበር ሲመጣ ወደ መደናነቅ ይሄዳል። አይታችኋል? መደናነቅ ያመጣል። ይሄ ፍቅር እንዳይቀዘቅዝ ያደርጋል። ይሄ ቤት እንዳይቀዘቅዝ ያደርጋል። ሰዎች ሲከባበሩ ክብር ምንድነው ማለት ነው? መሰረት ነው። ልክ መከባበር ሲንጀምር ምንድነው ቀጥሎ የሚመጣ? መደናነቅ ነው። ወንድ ሚስቱን ያደንቃል፣ ያሰማምራታል፣ ይነግራታል፣ ያደንቃታል። ሁሌ ሴቷን ባሏ ምን ታደርጋለች? ታደንቀዋለች። የሆነች ዳቦ በፌስታል ቋጥሮ ሲመጣ የኔ አንበሳ ዳቦ ይዘ መጣ፣ ሰርተ መጣ፣ ተሸክመ መጣ። ኬት ነው? መደናነቅ ኬት ይመጣል? ስታከብረው ባል ነው ስትል መደናነቅ ይመጣል ማለት ነው። መደናነቅ ሲመጣ ቀጥሎ የሚመጣው ምንድነው? ሪኮግኒሽን ነው። ምንድነው? ሪኮግናይዝ ታረጋለች መኖሩን፣ ልፋቱን፣ ላቡን፣ ድካሙን ዋጋ ትሰጠዋለች ወይ ይሰጣታል። ልፋቷን ሪኮግናይዝ ታረጋለች ወይም እሱም ደግሞ ምን ያደርጋል? ልፋቱን ሪኮግናይዝ ያደርጋል። እነዚህ ሶስቱ ካሉ በኋላ ሰዎቹ መረዳዳት ይጀምራሉ። መረዳዳት፣ እሱ በደከመው እሷ ታግዟለች፣ እሷም በደከማት እሱ ያገዛል። ሰፖርት ይመጣል ማለት ነው። ሰፖርት እና ከዚህ ሰፖርት በኋላ ይሄ ግራቲቲዩድ ነው የሚመጣው። ግራቲቲዩድ ምስጋና፣ ትመሰጋገናለህ ማለት ነው። እኔ አንድ ነገር ልንገራችሁ። እስኪ መጀመሪያ ቀን ሴት ተዋውቆ የምትጋብዘው ሰው አለ ኢትዮጵያ ውስጥ? መጀመሪያ የታወቃት ቀን ሴቷ የምትጋብዘው፣ አሁን አላውቅም። በእኛ ጊዜ ተሟሙቶ ወንዱ ነው የሚጋብዘው። ለምን ይመስላችኋል? ወንድ ነው ተሟሙቶ። የፈለገ ሀብታም ብትሆን ሴቷ የፈለገ ብር ቢይዛት ብትይዝ ወንዱ ነው የሚጋብዘው በእኛ ሀገር። አሁን አላውቅም፣ አሁን ያሉትን ጩጬዎች ወጣቶቹን አላውቅም። ግን ለምን ይመስላችኋል? ወንዱ ጠርቷት፣ ለምኗት፣ ቀጥሯት የሆነ ቦታ ተገናኝተው በልተው ጠጥተው ኮራ ብለው ምንም ሳይኖረው የሚከፍለው ምንድነው ትርጉሙ? ለምን ይመስላችኋል? ምን ማለቱ ነው? ምን ማለቱ መሰላችሁ? በቀላሉ ወንዱ ብሬድ ዊነር ነኝ፣ እኔ አኖርሻለሁ፣ እኔ አበላሻለሁ። ለዚህ ነው እኮ እኛ ሀገር ሽምግልና ላይ በምን ታኖራታለህ የሚባለው እኮ ለዚህ ነው። እኔ ሰርቼ አኖርሻለሁ፣ እኔ እንከባከብሻለሁ፣ እኔ ብሬድ ቴብል ላይ አኖራለሁ ማለቱ ነው። ፈርስት ዴይ የሚከፍለው ትርጉሙ እሱ ነው። ትርጉም ፍቺው ይሄ ነው። እኔ አንቺን ማኖር እችላለሁ የሚል ቃል ኪዳን እየሰጠ ነው ማለት ነው። ከምስጋና በኋላ ነው ፍቅር የሚመጣው። አይታችኋል? ፍቅር የሚባለው ነገር እነዚህን አምስቱን ስቴፖች ውስጥ ያልፋል። በዚህ ስቴፕ የሚሄድ ሰው መቼም ቢሆን ሊናናቅ፣ መቼም ቢሆን ሊጣላ፣ መቼም ቢሆን አንዱ ሊያዋርድ አይችልም። ምክንያቱም ቅድመ ሁኔታው ተሟልቷል። ምን አይነት ቅድመ ሁኔታ ነው የተሟላው? ሴቷ ቦታዋን አውቃለች። የምን ቦታ? የመወደድ የመፈቀር ቦታዋን አውቃለች። ወንዱስ ምን ቦታውን አውቋል? ሚስቱ የምትገዛለት፣ የምትታዘዝለት፣ የምትሰማው መሆኑን አውቋል። ስለዚህ ምንድነው ማለት ነው? ለወንዱ ሚስቱ ፍቃዱን ትሞላለች፣ ሚስት ደግሞ ለባሏ ፍቃድ ትሞላለች ማለት ነው። ይሄ ሲሆን በነገራችን ላይ ጋብቻ አሰልቺ አይሆንም፣ ቦሪንግ አይሆንም። ጋብቻ ያልነው ነገር ምን ይሆናል ማለት ነው? ፍቅር ብቻ ይሆናል። ይሄ ሲባል ጸብ የለም እንትን የለም ማለት አይደለም። ጸቡ ከጣራ በላይ አይጮህም። ጸቡ አደባባይ አይወጣም። ጸብ ዛሬ ጊዜ አደባባይ የሚወጣው ለምንድን ነው ካላችሁ፣ ባልና ሚስት ቦታቸውን ስለማያውቁ ነው። ሮላቸው ሚናቸውን ስለማያውቁ ነው። ዝም በይ ብላት ዝም አትልም።
እስቲ ዝም በይ ቆይ ብላ ዝም አትልም። ለምን? ቦታዋን አታውቅም። እስቲ ዝም ተወኝ ብትለው አይተዋትም። ለምን? ቦታውን አያውቅም። አፍቃሪ እንደሆነ አያውቅም፣ ረስቶታል። አሁን በሳይኮሎጂ ምን ይባላል? ሮል ኮንፊውዥን ይባላል። ሮል ኮንፊውዥን ማለት ሰዎች ሚናቸውን ሲያቅታቸው፣ ወንድ ሲባል ምንድነው ትርጉሙ? የወንድ ስራ ምንድነው? ሚናው ማወቅ አለበት። ወንድ ልጅ ምንድነው ስራው? ወንድ ሲባል ምንድነው ከስሩ የሚዘረዘረው? አንድ ወንድ ምንድነው ለሴቷ የሚሰጣት? ምንድነው የሚያረግላት? ምንድነው የሚጠበቅበት የሚለውን ሮሉ ማወቅ አለበት። ከሚስት ጋር መቀላቀል የለበትም። ሚስት ደግሞ ምንድነው ኃላፊነቴ? እኔ ሚስት ሆኜ ከዚህ ሰውዬ ጋር ስጋባ ምንድነው የኔ ስራ? ምንድነው የኔ ኃላፊነት? ምንድነው የኔ ድርሻ የሚለው ማወቅ አለባት። ቀደምም እንደ ስንጫወት ነበርና ሴቶች በጭራሽ ባሎቻቸው በዘመድ ስም መጥራት የለባቸው። በጭራሽ። በቃ ባል ማለት ወንድም አይደለም። ባል አባት አይደለም። ባል ሚስት አይደለም። ባል እናትም አይደለም። ባል ብቻ ነው። አንዳንድ ጊዜ ማማ ማሚዬ እንደዚህ የሚሉ ወንዶች አሉ። አይደለችም፣ ማማ አይደለችም። እሷ ሚስት ብቻ ነች። ሚስት ብቻ። ሚስት መሆን በቂ ነው፣ ከበቂ በላይ ነው። ባል መሆን ከበቂ በላይ ነው። ስነ ልቦናዊ ጫና ያሳድራል። ባልን በሌላ ፊገር መጥራት ወይም ደግሞ አናውቀውም፣ ቀስ በቀስ ነው የሚሸረሽረን። ሳናውቀው እየቀዘቀዝን እንጠፋና የሚስትነቱን ስራ ትተነው ባላችን ወንድም እንዲሆን እንፈልጋለን። በቃ ወንድሜ እንድትሆን ነው የምፈልገው። እኔ አባቴን ነው የምትመስለው፣ በቃ እንደ አባቴ እንድትሆን ነው የምፈልገው። በቃ አባት ደግሞ የታወቀ ነው ሚናው ምን እንደሆነ። የባል አባት በሚሆንበት ጊዜ የሆነ የሚያጣው ሚና አለው ማለት ነው፣ የሚከለከል ሚና አለው። ባል ወንድም በሚሆንበት ጊዜ ወይ የተሳሳተ ሚና እየሰራ ነው ያለው። የተሳሳተ ከወንድም የሚጠበቁ ሚናዎች አሉ፣ ከባል የሚጠበቅ ሚናዎች አሉ። እነዚህን ቁልጭ አድርገን ልናውቅ። ባል ብቻ ነው፣ ሚስት ብቻ ናት። እናትም ልትሆን አትችልም፣ አባትም ልትሆን አትችልም። ጓደኛ ግን መሆን ትችላለች፣ ጥሩ ጓደኛ መሆን ትችላለች። ሌላ ግን ከዝምድና ጋር በተያዘ እነዚህን ነገሮች መጠንቀቅ ስላለብን ነው። ብዙ ሰዎች በዛ ሲጠሩ ይህን እንድንጠነቀቅ ነው። ሌላው የሚገርማችሁ ነገር ሰዎችን ትዳርን በጤና የሚጠብቅ ምንድን ነው ካላችሁ፣ ግልጽ የሆነ ተግባቦት ነው። መነጋገር። ለምሳሌ ሚስት ከባሏ ምን እንደምትፈልግ በግልጽ ማስቀመጥ፣ ባል ከሚስቱ ምን እንደሚፈልግ በግልጽ ማስቀመጥ። በዚህ የማይስማሙ ከሆነ ሰው ከባልነት ዝቅ ይላል ወይ ከሚስትነት ዝቅ ይላል ማለት ነው። ምክንያቱም ባል ከሚስቱ የሚፈልገው ነገር አለ፣ ሚስት ከባሏ የምትፈልገው ነገር አለ። ይህንም በግልጽ መነጋገር ያስፈልጋል። ብዙ ሰዎች ይህን እድሜ ልክ ይሰማሉ፣ አዳምጡ። ብዙ ሰዎች እድሜ ልክ ባል ይህን ነው የምፈልገው። በነገራችን ላይ በከፍተኛ ጥረት ካልቀየራችሁት በስተቀር ሰዎችን ከ20 ዓመት በላይ መቀየር አይቻልም። ከባድ ነው። እስከ 20 ዓመት የተጻፈባቸውን ነው እየመነዘሩ ብልጭ የሚያደርጉት። ይሰማሉ፣ አያዳምጡም። ያዳምጣሉ፣ አይገባቸውም። እንዲገባቸውም አይፈልጉም። ስለዚህ ምንድነው እድሜ ልክ ሴቷ ታለቅሳለች፣ ባልየው አይገባውም። እድሜ ልክ ባልየው ያለቅሳል፣ ሚስትየው አይገባትም። ለምን? ኦሬዲ ደርቋል ሁለቱም። 20 ዓመታቸው በፊት በልጅነታቸው የተማሩት በልጅነታቸው ጭንቅላታቸው ውስጥ የከተቱት ዕውቀት አድርቆ ይዛቸዋል። ስለዚህ እነሱን የመቀየር እድል በጣም ትንሽ ነው። አውቀን ተምረን ሰምተን አዳምጠን እኔ ለባሌ ጥሩ ልሁን፣ እኔ ለሚስቴ ጥሩ ልሁን ብለን ጥረት አድርገን ካልሆነ በስተቀር ሰው አይቀየርም። ለዚህ ነው ብዙ ጊዜ ትዳር ላይ የሚያጨስ ወይ የሚሰክር ወይ የሆነ አይነት ባል ያገቡና እቀይረዋለሁ ይላሉ። አይደለም፣ እሱን ሊቀይሩ ደህናውን ወደ መከራ ሊቀይሩት ይችላሉ። ሴቶች ወንዶችም እንደዛው ደህናውን ሰው ወደ መከራ ሊቀይሩ ይችላል። አቅም አላቸው። እንደውም የሚገርማችሁ ነገር ጂል ወንድ ይባላል። ጂል ወንድ በሚስቱ ተስፋ ከቆረጠ፣ ጂል ሴት ከባሏ ተስፋ ከቆረጠች ከዛ በኋላ የማይቆርጡት ነገር የለም ይባላል። ሁለቱ ጂል ሚስት በባሏ ተስፋ ቆርጣለች፣ ጂል ባል በሚስቱ ተስፋ ቆርጧል። ከዛ በኋላ ቀኑን ሙሉ ሲቆርጡ ነው የሚውሉት።
ሰራተኛቸውን ይቆርጣሉ፣ መንገድ ላይ ያገኙትን ሰው ይቆርጣሉ በሰይፍ ትልቅ አመራርም ከሆኑ እንደዛው። ስለዚህ ጅል ስንሆን አንዳችን በአንዳችን ተስፋ ስንቆርጥ ምን እናደርጋለን ማለት ነው? የሌላውን ህይወት መቁረጥ እንጀምራለን። ይሄ እንዳይሆን ምን ያስፈልጋል? አንደርስታንድ መደማመጥ፣ መስማትና አንደርስታንድ መደራረግ፣ በግልጽ መነጋገር። የሚሆን ነገር ከሆነ ይሆናል፣ የማይሆን ነገር ከሆነ አይሆንም። እዚህ ጋር እንደምታዩት አንዳቸው ጋር በሐሳብ መግባት፣ አንዳቸው በአንዳቸው ውስጥ መኖር ያስፈልጋቸዋል። ሁሌ ተጨቃጭቀው ሁሌ ተነጋግረው አይሆኑም። ወንድ ሚስቱ ውስጥ መኖር አለበት፣ ሚስት ባሏ ውስጥ መኖር አለባት። ከኔ ውስጥ ባለቤቴ ልትናገር ይገባል፣ ከሷ ውስጥ እኔ ልናገር ይገባል ማለት ነው። ያ ምን ከሆነ ነው? ጋብቻ ከሆነ ነው። ሌላ ብዙ የተበተነ በሶሻል ሚዲያ የተበተነ በዘመድ የተበተነ በገንዘብ የተበተነ በስራ የተበተነ ከሆነ ግን ጋብቻ አይኖርም። ለምን? ያገባነው ስራችንን ነው ግን ጋብቻ አለን እንላለን። ያገባነው ሶሻል ሚዲያ ነው ግን ጋብቻ አለኝ እንላለን። ጋብቻ በጣም የሚገርማችሁ ነገር አንድ ነገር ልንገራችሁ። ያልተቋጠረ ነገር ለመፍታት መሞከር ከባድ ነው። መቼም አትፈቱትም። ያልተቋጠረ ነገር ለመፍታት መጀመሪያ መቋጠር አለበት። ብዙ ሰዎች ተፋታን ይላሉ። መች ተጋቡና ነው የሚፋቱት? መች የተቋጠረውን ነው የሚፈቱት? መጀመሪያውኑ አልተጋቡም። መጀመሪያውኑ የተጋቡት ከምን ጋር ነው? ከሚወዱት ከሌላ ነገር ጋር ነው። ወይ ከስራቸው ጋር፣ ወይ ከሞያቸው ጋር፣ ወይ ከኳስ ጋር፣ ወይ ከምናምን ጋር ተጋብቷል። ስለዚህ የሚፈቱት ነገር የላቸውም። ዝም ብሎ ይባክናሉ፣ ዝም ብሎ ላይ ታችላሉ እንጂ የሚፈቱት ቋጠሮ የለም። መጀመሪያ አልተቋጠረም። ስለዚህ አንዳችን በአንዳችን ውስጥ መኖር ሲጀምር ነው ተግባቦት የሚባለው። አሁን አይታችሁ ከሆነ ስለ ፓሬንቲንግ፣ ስለ ልጅ አስተዳደግ፣ ስለ ቤተሰብ ሲባል የሚስት እናት አባት ቤተሰብና የባልም እንደዛው፣ ስለ ገንዘብ፣ ስለ ግል ሰርክል፣ ስለ ግል በእነዚህ ነገሮች ላይ ባልና ሚስቶች ብዙ ጊዜ ተስማምተው አያውቁም። ክፍት ንግግር ስለሌላቸው ንግግሩም ቢኖር ስለማይሰሙ ቢሰሙም ስለማይገባቸው በእነዚህ ጉዳዮች ላይ የተባሉ የተጫረሱ ትዳሮች አብሮ ቦሪንግ ላይፍ እያስገዱ ነው እንጂ እየኖሩ አይደለም። በሰላም በደስታ እየኖሩ አይደለም። ሰዎች ልጅ እንዴት እንደሚያድግ ባልና ሚስት መስማማት አለባቸው። የባልና ሚስት አቋም አንድ መሆን አለበት በልጅ አስተዳደግ። በዚህ ብዙ ወላጅ አይስማማም። ብዙ ወላጅ ለምን? በተፈጥሮ ሴቷ ወደ አባት ስለምትጎተት ወንዱ ደግሞ ወደ እናት ስለሚጎተት ይሄ ብዙ ጊዜ ከባድ ነው። እና ሌላው ቤተሰብ ሁሉ ጊዜ ሳያውቁ በልጅነታቸው ከ20 ዓመት በፊት ውስጣቸው በተቀበረው ሐሳብ ሳያውቁ ይጎተታሉ ማለት ነው። ሳያውቁ ቅድሚያ ይሰጣሉ። አውቁ አይደለም፣ ሳያውቁ በክሪቲካል ታይም የራሳቸውን ህይወት ትተው ወደ ሌላ ሲጎተቱ ይገኛሉ። ያኔ ጋብቻው ከማጋ ብቻ እንደሆነ ግልጽ እየሆነ ይሄዳል ማለት ነው። ገንዘብም እንደዛ ሳያውቁ በገንዘብ ላይ ሲስገበገቡ፣ ገንዘብን ሲያስበልጡ፣ ገንዘብን ሲያስቀድሙ ሳያውቁ ድንገት ነው። ምናልባትም በልጅነታቸው ድህነት በጣም አሽቷቸው ከሆነ ምን ይሆናሉ? ገንዘብን ከመጠን በላይ መውደድ። ጋብቻቸው ከምን ጋር ነው ማለት ነው? ከገንዘብ ጋር ነው። ፕራይቬት ሰርክል ለምሳሌ አንዳንዴ ባል ለብቻው መሆን ይፈልጋል። ለብቻ ያኔ መተው ያስፈልጋል። ሚስት ለብቻው መሆን ትፈልጋል። ያኔ መተው ያስፈልጋል። በዚህ ነገር ላይ ብዙ ጊዜ ሰዎች አይግባቡም። ኦፕን ኮሚኒኬሽኑም ስለሌለ ማለት ነው።